ይሄው እንደዚህ ጽድት አድርጌዋለሁኝ አናናሱን ከላይ እንትኑን ቆዳውን ይሄው እንደዚህ አናናሱን ቆራረጥኩት። ይሄው እንደዚህ ቆንጆ አድርጌ ቆራርጬዋለሁ። እንደዚህ አድርጌ አናናስ ገዛና እኔ ጥሬውን አናናስ ገዛና ከዛ አንድ 5 ቀን ምናምን እንደ አናናሱ አይነት ነው። ከዛ በኋላ የበሰለ መስሎ ከታየኝ እንትን እለዋለሁኝ ጽድት እጥብ አረገውና ጽድት አርጌ ከዛ በኋላ ልጣጩን ከላጥኩ በኋላ ከዛ ሌላውን ይሄው እንደዚህ ቁርጥርጥ አርጌ እንትን አዘጋጀዋለሁ ማለት ነው። ይሄው ለመብላት ይሄውን አውጥቶ ለመብላት በጣም ኢዚ ነው ማለት ነው። ይሄው ስለዚህ በቃ ፍሪጅ ውስጥ አረጋዋለሁ። ይሄንን እየቀነሱ ብቻ መብላት ማለት ነው። ይሄው በጣም አሪፍ ሲስተም ነውና ያው ልጣጩን ማጽዳቱ በጣም ይከብዳል፣ ግን ቢሆንም አሪፍ ነው ይሄ። እንደዚህ እዚህ ጋር ደግሞ ሻይ ማፈላው ደግሞ ይሄኛው ደግሞ ምን አረጋዋለሁ እዚህ ጋር አሁን ይሄንን እንደዚህ ስቆራረጥ ይሄንን አሁን እንደዚህ ከቆራረጥኩ እንደዚህ እንትን ካልኩት በኋላ እዚህ ጋር መሀሉ እንጨት ነው እዚህ ጋር። ስለዚህ ችል እንደዚህ እዚህ ጋር ደግሞ በደንብ እንትን ያላለውም ይሄው ይሄንን እዚህ ውስጥ ሻይ አፈላዋለሁ፣ አልጥለውም። ከዛ በኋላ እንደዚህ ቆንጆ አድርጌ አራት ማዕዘን አረጋዋለሁ ማለት ነው። እንደዚህ ካረኩ በኋላ ይሄው እንደዚህ። ስለዚህ እዚህ ጋር ይሄ መሀሉ እንጨት ነው። ስለዚህ እዚህ ውስጥ ሻይ አፈላዋለሁ ማለት ነው። ከዛ ዝንጅብል አረግበታለሁ። ይሄም እንጨት ነው፣ እንጨቶቹ ያስታውቃሉ። ከዛ እንደዚህ ሻይ ይሆናል ማለት ነው። አሁን እዚህ ውስጥ ምንድነው ማድረገው? ዝንጅብል አረጋለሁ። ዝንጅብል በጣም አሪፍ ነው እና ሞክሩት፣ ትወዱታላችሁ። በጣም አሪፍ ነው። ከዝንጅብል ጋር ስኳር ሳታረጉ ማለት ነው። በጣም አሪፍ ነው፣ ሞክሩት። ይሄኛውን ፍሪጅ ውስጥ ማስቀመጥ እየቀነሱ መብላት። ይሄኛውን አሁን እዚህ ጋር ያለውን እዚህ ላይ ነው ማስቀምጠው። እንደዚህ አስቀምጠዋለሁ። እዚህ ጋር ሻይ እያፈላው ነው። እዚህ ላይ አሁን ዝንጅብል አረግበታለሁ። ከፈለጋችሁ በሻይ ቅጠል፣ ከፈለጋችሁ እንደዚሁ ባዶውን ዝንጅብሉንና ይሄን መጠጣት ትችላላችሁ። እኔ ግን ስኳር ምናምን አላረግም። ባታረጉ ስኳር ይመረጣል እና ሞክሩት። በጣም አሪፍ ነው። እሺ